ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። በተለምዶ ሰዓት መተናል። ላይክ በማድረግ ጀምሩ። ስሙኝ በጌታ ማለት በጣም ደስ ብሎኛል። ላይክ በጣም ማለት ነው። እግዚአብሔር እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። ጌታ እግዚአብሔር ኢየሱስ ያድናል። አመስግኑ ጌታን። ሰው ወደ ጌታ መንግስት መጣ። እንደዚህ ነው ወንጌል መስክራችሁ ሰው ጌታን ሲቀበል ደስ የሚለው። ኢየሱስ ያድናል። የኛን ሁኔታ አይደለም፣ በቃ ማዳን እግዚአብሔር ነው። እንዴት ማንን ከየት እንደሚያድን ጌታን አመስግኑ። በቃ እግዚአብሔርን አመስግኑልኝ። አመስግኑ፣ እግዚአብሔር ይመስገን በሉ። እኔ ደስ ብሎኛል። እኔ የመጀመሪያ ነው አላቆም እንደዚህ አይነት ነገር። ዋው እንዴት ደስ ይላል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ከፍ በል ወንድሜ፣ ተባረክ። ደስ ይላል። አንተ አላየም አልሰማም ሊሆን ይችላል። ከዚህ በፊት በአንተ ምክንያት ስንት ሰው ጌታን ተቀብሎ እንደሆነ በምን ታውቃለህ? የኢየሱስ ስራ እንደዚህ ነው። ደስ አይል? ክብር ለኢየሱስ ይሁን። እውነት ነው፣ ያስለቅሳል። ደስ የሚል ዜና ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ሰው ዳነ፣ አመለጠ ከጨለማ። ከዚህ በላይ ደስ የሚያሳይ ነገር አለ እንዴ? በኢየሱስ ስም ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሞይነን ድንግል ማርያም ሄሮድስ ኢየሱስን ሊገለው ይፈልግ ነበር አይደል? አዎ። በስንት ዓመቱ? የሁለት ዓመት ሕፃን እያለ ማለት ነው። ቢሞት ኖሮ ኢየሱስ ክርስቶስ ቢሞት ኖሮ ሄሮድስ ቢገለው ኖሮ ትድን ነበር አንተ? አይችልማ። ካልቻለ ለምን ድንግል ማርያም ይዛው ሸሸች? ለምን እንደማይችል በነገራችን ላይ ሰውዬ የሚያስብበትን እንትንንም ነው እንደወሰዱት። ምንድነው የሚያወራው? ካልቻለ ለምን ሸሸች? ኧረ በኢየሱስ ክርስቶስ ድንግል ማርያም ሄሮድስ ኢየሱስን ሊገለው ይፈልግ ነበር አይደል? አዎ። በስንት ዓመቱ? የሁለት ዓመት ሕፃን እያለ ማለት ነው። ቢሞት ኖሮ ኢየሱስ ክርስቶስ ቢሞት ኖሮ ሄሮድስ ቢገለው ኖሮ ትድን ነበር አንተ? አይችልማ። ካልቻለ ለምን ድንግል ማርያም ይዛው ሸሸች? ለምን እንደማይችል ልንገርህ። እንደማይችል ወደ ግብጽ ለምን ሸሸ? እግዚአብሔር ይባርክ። ማን ነው ሽሽ ያለው? ጠይቀው። አቅም ከሌለው ሄሮድስ አቅም ከሌለው ኢየሱስ ክርስቶስ ድንግል ማርያም ይዛው ለምን ሸሸች? አየህ፣ በጣም ጥሩ ጥያቄ። እኔ ልመልሰው። ብራዘርዬ፣ ሾርት አታድርገው፣ ልጨርስልህ። ይኸውልህ ድንግል ማርያም ኢየሱስ ክርስቶስ በሁለት ዓመቱ እንዳይሞት ምን ብላው ሄደች? ከዮሴፍ ጋር መልአኩ ተገልጦላቸው ወደ ምን ይዘው ሄደች? ወደ ግብጽ ይዘው ሄደች። ባሄር ኖሮስ ይገለው ነበር ማለት ነው። ባሄር ኖሮ ገደለው ማለት ደግሞ አንተና እኔ አንድንም ነበር ማለት ነው። እናንተ እንድንድን የድንግል ማርያም ኢየሱስን ይዘው መሰደድ ምክንያት ሆነ ማለት ነው። ምክንያት ሆነ። አለበለዚያ መልፋት አልነበረባትም። ተባረክ። አሁን ደግሞ ሚውት አድርገህ ስማኝ፣ አታቋርጠኝም። አደራ አታቋርጠኝ። ይሄ ነው አየህ፣ የምንሸዋወደ መልእክቱ እንኳን ሲመጣ ከአንዴ በስተቀር ነው ማወራ። ከአንዴ በስተቀር መላእክቱ መጥቶ ለእሷ መልእክት አልነገራትም። ባይገርም ለቅድስት ድንግል ማርያም አንዴ መጥቶ ነው የነገራት። ምን ብሎ ነገራት? አንዴ መጥቶ የልዑል ያድርብሻል ብሎ ሁሉ ነገር አብስሯት ሄደ። ከዛ በኋላ ኢቭን መልአኩ መጥቶ የሚያናገረው ማንን መሰለ? በህልሙ እየታየ የሚያናገረው ዮሴፍን እንጂ ማርያምን እንኳን አይደለም። አየህ፣ ይሄን እንኳን ስንት ጊዜ ያናገረው ዮሴፍን ወደ ግብጽ እንዲሄድ ተነስቶ፣ ወደ ቤተልሔም እንዲሄድ ተነስቶ፣ ምን እንዲል ተነስቶ በየጊዜው እየመጣ ልጅ ምን ሊላ ስለሆነ ነበር? ሊተዋት ነበር። እኔ ጠየቀኝ አይደል? እኔ የማወራው ወይስ አንተ ነው የምታወራው? መልአኩ መጥቶ ሲነግረው ዮሴፍም እሺ አልኩህ እኮ። እኔ ለምንድን ነው የማልሰማው? መተንፈስ አልችልም? እኔ አዳመጥኩ። ምክንያታችን ነች። ኦርደሩን ይዘና ቀጥል። ኦርደሩን ይዘና። እሺ አይ አውራና ስጨርስ አወራለሁ። በመጮህ እንኳን አይደለም። ተረጋግቼ ነው የማወራው። ዮሴፍ መልአኩ ያገኘው ድንግል ማርያምን በስውር ተዋት ማለት ድንግል ማርያምን በስውር ተዋት ማለት ለአይሁዶች አሳልፎ ሰጣት ማለት ነው። ለምን ከዮሴፍ አይሁድ አይደለም እጮኛዋ ነበር ወይስ አልነበረ? አዳምጠኝ። ከዮሴፍ የኔን ሐሳብ እኮ ነው አሁን እንዳልናገር የምታወራው። ተናገር አልከኝ አይደል? ከዮሴፍ እንደተወለደ ያውቁ ዘንድ አይሁዶች። ለምን ድንግል ማርያም ከዮሴፍ ውጪ እንዳረገዘች ቢታወቅ ትወገራለች።
ያንዳውን ግን መልአኩ መጥቶ በስውር እንዳይተዋት አደረገ። የመጀመሪያ የነገረው ነው። በሁለተኛ ጊዜ ደግሞ ሄሮድስ ሕፃኑን ሊገለው በፈለገ ሰዓት ወይም ደግሞ በዛ ሰዓት ላይ የ2 ዓመት ሕፃናቶችን ሲገድል ኢየሱስ እንዳይገደል ድንግል ማርያምን ይዞ ወደ የት እንዴት ነገረው? ወደ ግብጽ እንዴት ነገረው? አይታት ወደ ግብጽ ባይሄድ ኖሮ ድንግል ማርያም ይዘው ባትሄድ ኖሮ ከመውለዷ ጀምሮ ይዘው ከመሄድ ጀምሮ ይህን ሁሉ ዋጋ የከፈለችው ለምንድን ነው? እኔ እናንተ እንድንድን ነው። የመዳናችን ምክንያት ስለሆነች ነው ይህን ሁሉ ዋጋ የከፈለችው። አሁን እዚህ ውስጥ 2 ሰዎች አይታዩ? ከጨለማ ያመለጠና ወደ ጨለማ ጠልቆ የገባ እውነት እኮ ምኑን ከምን ጋር ነው አገናኝቶ የሚያወራው? ለነገሩ እኮ እዛ ጋር እንደዚህ እኮ ነው የሚያምኑት። መሬት ላይ ያለው እውነት እኮ ይሄ መጽሐፍ ሲናገር እንዲህ ብሎ ይናገራል። ማቴዎስ ወንጌል ምዕራፍ 2 ቁጥር 14 እና 15 ከላይ ማንበብ ትችላላችሁ እናንተ። እርሱ ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብጽ ጠራው የተባለው እንዲፈጸም ወደ ግብጽ ሄዱ። ሄሮድስም እስኪሞት ድረስ በዛው ኖሩ ይላል። መጽሐፍ ቅዱስን አያነብም? በዚህ ዕድሜ ያብዳል እንዴ? ትንቢት ይፈጸም ዘንድ ኧረ በጌታ በኢየሱስ ስም ሄሮድስ አሯሩጦ ፈሪሳውያን እንትን ሲሉ ከዛ እያመለጠ ማርያም እየሸፈነች ኧረ ልጄ ነው ምናምን ተረት መጽሐፍ ቅዱስን አንብብ። በእሷ ድነት የለም። መዳን በክርስቶስ ነው። በቃ አለቀ። ይህንን ላለመቀበል እኮ በክርስቶስ ነው። ተጨማሪ የለም። ታኮ አያስፈልግም። የለም። ይሄ እኮ ቀጥታ ከጠጅ ቤት ላይ ነው። ቀጥታ ስርጭት። አረ በኢየሱስ ክርስቶስን በዚህ ልክ ለሆድማ ሟች አትሁን። እውነታውን እያወቅ በተረፈ እንደምን ዋጥ። ሰው አይመለክም። ዋጥ ውሰድ፣ ይጠቅማል። በድነት እንትን ላይ ሰው አለ የለም። መዳን በክርስቶስ ነው። ምንም የሰው ስራ የሆነ ስራ የለም። ሰው ሰራሽ ሐሳብ የለም። ይሁዳ ለ30 ዲናር ባይሸጥ ኖሮ እኮ ኢየሱስ አይሞትም ነበር። ስለዚህ በድነት እንትን ላይ ይሁዳ ይግባ። ባይዙት ኖሮ እኮ ኢየሱስ አይሞትም። የያዙት ወታደሮችም ይግባ። እንዴ ባይገረፍ ኖሮ እኮ ድነት የለም። ጅራፍም ይግባ በዘማል። አረ ባይሰቀል ኖሮስ እንጨት በመሃል ላይ ይግባ። ጲላጦስ ባይኖርስ ድነት የለም። እሱም ይግባ። እሱንም እናምልክ። ተረት ክብር ለኢየሱስ ይሁን። ተረት አታምልክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ና ወደ ኢየሱስ ስሙ። ይነንም ይኸውላችሁ ኦርቶዶክስ ማለት እቺ ናት በላብ የመላእክታንን የሰማዕታትን የቅዱሳንን ስፍራ ሰማዕቷ ቅድስት አርሴማ እያገዘችን እንግዲህ ወደ አዲስ አበባ ጉዟችንን ጀምረናል። ትክክለኛው ኦርቶዶክስ ማለት ይህች ናት። ልጁ እንዳለው ማለት ነው። ኦርቶዶክስ ማለት አለ ላብ እያሳየ እቺ ናት ይላል። አየህ፣ ሰዎች በስራቸው ሰርተው ተራራ ወጥተው ቁልቁለት ወርደው ዋሻ ውስጥ ኖረው ጤዛ ልሰው ድንጋይ ተንተርሰው ቋርፍ በልተው ለእግዚአብሔር እንዴት ያለ ዋጋ እንደከፈሉ እንዴት ያለ በቃ ትጉ እንደሆኑ ሊያሳዩትና ሊጸድቁ ይሞክራሉ። እውነታው ግን ክርስትና የኔ ላብ ሳይሆን የኔ ጥረት የኔ ግረት ሳይሆን እሱ በመስቀል ላይ የሰራው ስራ በአፊት ቆሜ ማሳየው ስራ የለኝም። ምንም ስራ የለኝም። ጻድቅ ነኝ፣ ንጹህ ነኝ፣ ጸድቄያለሁ፣ መንግስተ ሰማያት እገባለሁ ስል ተራራ ወጥቻለሁ፣ ቁልቁለት ወርጃለሁ፣ ፍርፍር ሰጥቻለሁ፣ ሳንቲም ጥያለሁ፣ በቃ ቋርፍ በልቻለሁ፣ ድንጋይ ተንተርሻለሁ ማለት አይደለም። እኔ መስራት የሚገባኝን መክፈል እንኳን ባልችል እሱ ከሰማይ ወርዶ ስለኔ የሚገባውን ዋጋ ሁሉ በመስቀል ላይ ከፍሏል። ለኃጢአተኛው ሰው እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። መጽሐፍ ሲናገር ለጻድቁ ሰው የሚሞት ምናልባት ይገኝ ይሆናል፣ ለኃጢአተኛው ማን ይገኛል? በፍጹም። እርሱ ግን ስለኔ ኃጢአት ስለኔ በደል በመስቀል ላይ ዋለ። ስለዚህ የሱ ጽድቅ ለኔ ተቆጥሮ በመስቀል ላይ ለኃጢአተኛው የከፈለው ዋጋ ለኃጢአተኛው ማለት እኔ ነበር። ያ መስቀል የኔ ነው። ቦታው እኔ ነበር ልሆን የምገባው ኃጢአተኛ ስለሆንኩ የኃጢአት ደሞዝ ሞት ስለሆነ። ነገር ግን ኢየሱስ ክርስቶስ የኔን ኃጢአት ወሰደና በመስቀል ላይ ሞቴን ሞተ።
የኔን ሞት እሱ ሞተ፣ የሱ ጽድቅ ደግሞ እኔ ወሰድኩኝ። ስለዚህ በአብ ፊት ዛሬ ያለ ኃጢአት በጽድቅ እንድታይ ድፍረት ሆነኝ። የልጁ የኢየሱስ ክርስቶስ ሞት፣ የልጁ የኢየሱስ ክርስቶስ መስቀል እንጂ ዛሬ ይኸው እኔ ሰራሁት ብዬ ማሳየው፣ ይኸው እኔ ወጣሁት ተራራ፣ ይኸው እኔ ወጣሁት ቁልቁለት፣ ይኸው እኔ የከፈልኩት ዋጋ፣ ይኸውና ይሄን አልሳልበላ ተረከዜ ተሰንጥቆ ከንፈሬ ተላልጦ ብዬ በእግዚአብሔር ፊት የማሳየውና የምመካበት ይቺ ናት እንትና ብዬ የማሳየው ነገር የለኝም። አሳይ ከተባልኩኝ የማሳየው ኢየሱስ ክርስቶስን ብቻ ነው። ይሄ ለአንዳንዶች ትንሽ ጠጠርላል። መጽሐፍ ቅዱስን መቀበል የማይፈልጉ ተረት አንብቦ መጥቶ የሚያወሩ ሰዎች ይህንን ሊሰሙ አይፈልጉም። ነገር ግን እውነታው ይሄ ነው። በውሃም አድርጋችሁ ዋጡ፣ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። የማንም ታኳ አያስፈልግም። ሰውየንም እንደ ሰው ልጅ የዞረበት የለም ወገን። አመቱን ሙሉ ቂጥና ሙዚቃ ላይክ ሲያደርግ ይኖርና ልክ የሆነ ችግር ሲገጥመው እግዚአብሔር ይላል። ሲተነፈስ ያላመሰገነ፣ ሲበላ ያላመሰገነ፣ ውሎ መግባቱን ያላመሰገነ ቲክቶክ ላይ ማይረቡ ነገሮችን ሳይና ላይክ ሼር ሲያደርግ ውሎ የአምላኩን ወንጌል እንደ ኮብልስቶን ወርውሮ እያሳለፈ ልክ ሲቸገር ግን አምላኬ ለምን ተውከኝ ይላል። አምላኬ ይላል። አረ ሰዎች ከከብቶች ማነስን። እውነት ነው። በዳና ጊዜ ጸልዩ። በሰላም እየኖራችሁ ጌታን እያመሰገናችሁ ጸልዩ። መከራ ሲደርስ መሮጥ ኧረ ተው፣ ይሄ ከኛ አይጠበቅም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ስሙ ይንንም ሶሎ ዘማሪ ሆኜ አላውቅም። አሁንም ሶሎ ዘማሪ ከመባል መጀመሪያ ዘማሪ የሚለውን ቃል ራሱ ወንድም ቢሉኝ ደስ ይለኛል። ዘማሪ የሚለው ምክንያቱም ሁልጊዜን ሰጥቼ የወጣው ሰው አይደለሁም እና ያ ክብር ላይ ያስፈልገኝ ይችላል፣ ላይ ገባኝ ይችላል እና ግን እዘምራለሁ። እንደ ማንኛውም ሁላችን እንደምንዘምረው ጌታ በሰጠን እዘምራለሁ። ሰው አንድ መዝሙር በሌለበት ዘማሪ ነኝ ያዙ ይልቀቁኝ። አሁን እንደዚህ አይነት ሰዎች ይሄ ታይትል ለኔ አያስፈልግም። አረ ተለያየን እኮ። ክብር ለኢየሱስ ይሁን። እንግዲህ ዝም ብላችሁ አየር ላይ የምትሄዱ ሰዎች መሬት ያዙ። ሰማችሁ አይደል? ክብር ለኢየሱስ ይሁን። ለስም የምትሞቱ ሰዎች አላችሁ። በኢየሱስ ባለም ያክል ስም እዚህ መሸከም ትፈልጋላችሁ። እንትን ተቀጣጥሎ የማይደረስም ወቀው። አረ ኢየሱስ ያድናል። ምንድነው ወንድም ብትሉ አቤት አቤት፣ ይሄን የመሳሰሉ መዝሙሮች። ክብር ለኢየሱስ ይሁን። ከሞትም ያድናል። አቤት አቤት አቤት። አሁን ይሄ መዝሙር ከተዘመረ በኋላ ዘማሪ አይደለም። ይሁን። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ሰው አይደለም። ታክሲ ውስጥ የጠየቀችኝ አለ እናንተ ቸርች ዘይት አይሸጥም ያለች የዛሬ ስንት ነግሬያቸዋለሁ እኮ ዘይት አይሸጥም አለች። በአጋጣሚ ሳወራ ለካ እሷን ደግሞ የሚያውቁ እዚህ ያለው እንዴም እሷ እኮ የኔ እህት አሉኝና ደነገሩ እና ግን ዘይት ጠየቀችኝ ማለት ነው። ታክሲ ውስጥ ሰላም ነው ፓስተር፣ እግዚአብሔር ይመስገን ደህና ነሽ አሉ። እናንተ ቸርች ዘይት የለም አለች። የሚሸጥ የለም ዘይት። ያልኳትን ታውቃላችሁ፣ ቤተሰቦቿም ስላሉ ታውቃለች። አይ ተሳስተሽ ነው፣ ከኛ ቸርች አጠገብ ቀበሌ አለ ድንገት እዛ ይሆናል ቼክ አድርጊያል። ከዛ እንዲያለችና ማለት በዘይት አታምኑ ማለችኝ። አናምኑ የለም እየጸላችሁ ቸብችቡ የሚል የለም። ሐሰት ለሚቸረችሩ ሰዎች ሊከብዳችሁ ይችላል። እንደምንም ዋጡ፣ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ትክክለኛ ነገር ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።